ጥያቄ እኔ ከጊራና አካባቢ ነኝ ባለቤቴ ከ8 ዓመት በፊት ሱዑዲ ሄደች 2 ልጅ ወልደናል እኔ ከጊራና አካባቢ ነኝ ባለቤቴ ከ8 ዓመት በፊት ሱዑዲ ሄደች 2 ልጆች ወልደናል ገንዘብ አጠራቀመች የቤቷን ቦታ ስገዛ ያንቱን ድምጽ ስማው ብላ ላከችው አዳመጥ ነው ሱዑዲ የሄዱ ሚስቶቻችሁን ገንዘብ አትብሉ አላችሁ እሺ ብዬ በራሷ ስም ተሰራላት እኔ የገጠር ሰው ነኝ አሁን ሚስቴ ተቀየረች አትሰማኝም ቤት ተሰርቷል በስሟ ነው ድንገት ችላ አለችኝ እኔ ኔትወርክ አፈላልጌ ስደውልላት አትመልስልኝም ስሰማ የሆነ ወጣት ጃሂል ጋር ከምትኖሪ ተፋቺ እኔ ያገባሻለሁ እንዳላት ሰማሁ እሷን ስጠይቃት ሰለፍይ ሁን አለችኝ እኔ አላውቅበትም ንገሪኝ አልኳት እኔ በመውሊድ አላምን አተቴም አላበላ እኔ ለአላህ ሁሉም ለአላህ ይሁን ነው ምለው ጫት አልቅምም አላጨስም የምሰግደው ከወጣቶቹ ጋር ነው ሽርጥ ለመልበስ ባህላችን ነው እኔ ጥምጣም መጠምጠም አላውቅበትም ኩፍያ እለብሳለሁ አልኳት ኢኽዋን የሚባሉትንም ኢኽዋን አልጠጋም እሺ መሆን የምችለው ንገሪኝ ልሁን አልኳት ወላሂ ነው የምልህ ሸሁ ምን ላድርግ እናንተን ለመሆን እሷን ቢካለች ትሂድ እናንተን ለመምሰል ምን ላድርግ ንገሩ እሷን ቢካለች ትሂድ አላህ ወኪል ልጆቻችንን ለ8 ዓመት እየለመንኩ እንጀራ ጎረቤት እያስጋገርኩ ወጥ እየሰራሁ አሳድጌያለሁ በቃ አላህ ወኪል እኔ ሸሁ ሚስት አላጣም ግን ለልጆቼ ስል ተንገላትቻለሁ በረካ ሆኑ ዝም ብለው አጠር አርገው መሆን ያለብኝን ንገሩኝ እሱ ያለው አይቀርም ይላል ከጊራና በኩል ደግሞ ይሄ ደግሞ ሌላ የተበደለ ወንድም ነው አባት ነው እንግዲህ እንደዚህ አይነትም አለ ድንገት እኔ እህቶችም አላህን ፍሩ እባካችሁ አላህን ፍሩ እንደው እንደዚህ አይነት ደባ አትፈጽሙ ምናልባት እናንተ አረብ አገር ስትመጡ ተሰለጥናላችሁ ከገጠር ስትመጡ በሬ ሸጠው ስንት ነገር ሆነው ይልኳችኋል የአረብ አገር ሴትን ብራት ትንካ ብለናልና እንደው ስንት አንገላተሽ ተስፋ እንዲያደርግ አድርገሽ ስንት ነገር ሆኖ ሌላ ነገር አትስሩ የሆነ ልባቸውን የማይሰብር ነገር አድርጉ በአላህ ጥሩ አይደለም አዎ ተሰለጥናላችሁ ስትመጡ ጸዳ ያለ ልብስ ትለብሳላችሁ ጸዳ ያለ ምግብ ትበላላችሁ ብር አላችሁ አገር ቤት ሄዳችሁ ዘና ማለት ትችላላችሁ ትናንትና አንቺ ጋር የነበረን ገበሬ ነው እጁ የነቃቃ የተሰነጠቀ እግሩ የነቃቃ እንዴ ያለ የሚናገር ወፈር ያለ አማርኛ የሚናገር ነው ደግሞ እሱ ጋር ታያለሽ ሰለጠንሽ ማለት ነው ግን ይሄ ትልቅ በደል ነው አትበድሏቸው አላህን ፍሩ ረላላህ ብላችሁ ረምንም አይጠቅምም ታው በዚህ ትበላላችሁ በዚህ ሌላ ትሰራላችሁ አረታው ሁላችሁም ባትሆኑም አንዳንድ እህቶች እንደዚህ አይነት የምትሰሩ እህቶች አምይ ነው አይደል አቂዳ ያዘልሽ አሁን አንቺ እሱን ለቀቅሽ ጠምጣሚ ልታገቢ ነው ጠምጣሚ ጠምጣሚ እንደው የዋህ ምስኪን ገበሬ አግቡ የምላችሁ ራሷን ብታማክሩኝ እከሌላ አግባው ብትይ ገበሬ አግቢ እሱን አታግቢ የምልሽ አለ ከሰለፍይነት ባላስወጣው ከስነ ምግባር አቋያ ከአካሄድ ከገንዘብ ፍቅር ካለበት የገንዘብ እንግብግብ ከመሆኑ አቋያ የምመክረው ብዙ አለ በዚህ ገበሬ ስለሆነ ልትንቂው ነው ታይ የልጅሽ አባት ነው የልጆችሽ አባት ነው አስተካክለሽ
አብሽር ብለሽ ጅኑን እንዲይዝ አድርገሽ ሶብሪ ዋሳ አንተክረው ሸይአን ወሆ ኸይሩን ለኩም አሁን ውስጥሽ እኔ ጫና የመፍጠር አይደለም ካላደረግሽ ኃጢአተኛ ነሽ ወንጀለኛ ነሽ ያልቅልሻል ምናልባት አንቺ ምክንያት ሊኖርሽ ይችላል አንቺ መታቂው ግን እንደ ምክር ትናንትና አብረሽ የነበርሽውን ዛሬ ገንዘብ ስትቋጥሪ ልጆቹን እዛ ይንገላታሉ ቂጣ እየበሉ እንግዲህ እንጀራ ጎረቤት እያስጋገርኩ ወጥ እየሰራው ልጆችን አሳድጊያለሁ አለ አንቺን ተስፋ ያደረገ ነው እንግዲህ ባዕደላህ ተመልከች ምን እናድርግ በቃ ሰለፍይ ይሆናል ሸውሽ ሆናለሁ አለ ምናልባት እንደገለጻው ሰለፍይ ልጅ ነሽ ማለት ነው አላህን ፍሪ አምይ ጋኒ እኔ አምይ ጋር ልሄድም አምይ ምንድን ማን ነው ሰለፍይ አይሆንም ያለው አምይ ሰለፍይ አይሆንም ያለው ማን ነው ያላሸረጠ ሰለፍይ አይሆንም ያለው ማን ነው ያልጠመጠመ ሰለፍይ አይሆንም ያለው ማን ነው ሰለፍያ ማለት እኮ አቂዳም በሰለፎች ተረድቶ መንሃጅን ጉዞም በሰለፎቻችን ግንዛቤ ይዞ መጓዝ ነው ገበሬ ሰለፍያ አይሆንም ያለው ማን ነው ለዛ አላህን ፍሩ ተቁላህ ያ አላህ እንደው ተገባ እንበል ገንዘብ ነው ዱንያ ነው አንቺም ዱንያ ነው የምትዩ ምናልባት ለሰው ተመክሪ ይሆናል ግን ዱንያ ነው ታይ ጥሩ አይደለም እህት አታስለቅሽ والله ጎርፍ ይወስድሻል ለምባ እንደዚህ አይነት ሰው ደግሞ እንደው ከጫና ከተፈጠረበት በጣም አደጋ ነው አደራ እህቶች እንደው ተገባ አትበሉ በቤተሰብም ላይ በጓደኞችሽ ላይ በትዳር አጋርሽ ላይ ጠንክሪ ይዘው ሶላት ይሰግዳል አቂዳውን ይዟል ሱና ይዟል እነሱ ደግሞ መንሃጅ ያስቸግሯችሁ ኢኽዋን ሆነው ከቀሬው ጣት ይዋለሽ በቃ ያለበት ሙኻለፋ ውጣ እሺ አለቀ በቃ ምን የምትፈልጊው ነገር አለ አይ እንዲያቀራኝ የቀራ አቀራ በደሞዝ ነው መቀል ሌላ ኡስታዝ ነው የሚያቀር ይኸው እኔ አሁን ኡስታዝ ነኝ አቀራለሁ ሚስትህን ኪታብ አስጨርሳታለሁ ብትኝ እኔ አንድ ኪታብ አላስጨረስኩም በቃ አጭሩ ይሄ ነው እውነታው ነጩ እምቀሪው ሌላ ላይ ነው ነጩ ይሄ ነው እውነታው ኡስታዝ ስለሆነ አይደለም የሚመረጠው ከኡስታዝ የሚሻሉ በጣም ኸይረኛ ጥሩ አሉ ኡስታዝ ስለሆነ በቃ ቅዱስ አድርጋችሁ አትመልከቱ እንደዚህ አክብሩ ኡስታዞቻችሁን አዎ አትራቁ አክብሯቸው ማክበርና የሆነ ሌላ አይነት ባህሪ ማላበስ ይለያያል ስለዚህ አትበድሉ አደራ ነው ያ አላህ በጣም የሚያሳዝኑ አሉ ወንድሞች